ዛሬ ደግሞ ለመወያያ የመረጥኩላችሁ ርዕስ ሾተ ላይ ምንድነው? በዚህ ዙሪያ ነገሮችን እስኪ ግልጽ ለማድረግ እሞክራለሁ። በህብረተሰቡ ዘንድ ያሉ አስተሳሰቦች አንዳንዶቹ ትክክል ናቸው፣ አንዳንዶቹ ትክክል አይደሉም። በዛው እነሱንም እናወራለን። ለምሳሌ አንድ ጥያቄ ላንሳ ለመንደርደሪያ። ሾተ ላይ ማለት የጽንስ የደም አይነት ፖዚቲቭ ሲሆንና የእናት የደም አይነት ኔጌቲቭ ሲሆን ያለው ሁኔታ ሾተ ላይ ይባላል። ይሄ ተብሎ የሚታሰበው በህብረተሰቡ ዘንድ ይሄ ትክክል ነው ተብሎ ነው፣ ግን አይደለም። የእናት የደም አይነት ኔጌቲቭ እና የልጅ የደም አይነት ፖዚቲቭ መሆን በራሱ ብቻውን ሾተ ላይ ሾተ ላይ የሚያስብለው ይህ ችግር ይሄ ሁኔታ እንዳለ ሆኖ የእናት ደም ውስጥ ልጁን የሚያጠቁ የደም ጸረ ተህዋሲያን የሚባሉት አንቲቦዲዎች ተመርተው ወደ ልጁ ሄደው ልጁን ሲያጠቁ ያለው ሁኔታም በተጨማሪ ሲፈጠር ነው እንጂ በራሱ የእናት የደም አይነት ኔጌቲቭ ስለሆነ አሬች ኔጌቲቭ ስለሆነ የጽንስ የደም አይነት ፖዚቲቭ ስለሆነ በራሱ በቂ አይደለም። ግን ግዴታ መኖር ያለበት እንደ ክራይቴሪያ ግዴታ የሆነ ክራይቴሪያ ሆኖ እያለ ይሄ ብቻውን ግን ሾተ ላይ አያስብልም የሚለውን ለመግለጽ ያክል ነው። ስለዚህ ሾተ ላይ ማለት እንዳልኩት ይሄ የደም አይነት መለያየት በእናትና በልጅ ያለው የደም አይነት መለያየት እንዳለ ሆኖ ግን የእናት ውስጥ አንቲቦዲ መፈጠር አለበት፣ ልጁን የሚያጠቃ አንቲቦዲ። እሱ ሲኖር ሾተ ላይ ይባላል ማለት ነው። ይሄ በጣም በህብረተሰባችን ዘንድ በጣም ትልቅ ችግር ነው። በተለይ ብዙ ሴት ተደጋጋሚ የሆነ ውርጃ፣ በተለይ ደግሞ 5 ወር 6 ወር ላይ ይሄ ተደጋጋሚ የሆነ ውርጃ፣ የወረደው ውርጃውም ከወረደ በኋላ ያፈጣጠር ችግር በተለይ ሰውነቱ አብጦ ምናምን ሲኖር በተለይ ብዙ ጊዜ ሾተ ላይ ሊሆን ይችላል። ስለዚህ ይሄ በጣም ትልቅ ችግር ነው። አንዴ ደግሞ ሾተ ላይ ከተፈጠረ ትንሽ ማከሙም ህክምናው በራሱ ከባድ ነው። በጣም ቀላል የሚሆነው ነገር ግን መከላከሉ ነው። ስለዚህ መከላከሉ ምንድነው? በጣም ቀላል ነው ያልኩት፣ መድኃኒት አለ። አርኤች ኢንኮምፓቲቢሊቲ ወይም ደግሞ ይሄ የሾተ ላይ ሁኔታ ከመፈጠሩ በፊት የሚከላከል አንታይ ዲ የሚባል መድኃኒት አለ። እሱ መድኃኒት ሀገራችን ውስጥም አለ። አንዳንድ ቦታዎች አንዳንድ የመንግስት ሆስፒታሎች በነፃ ነበረ። አሁን በእርግጥ ትንሽ ወደድ ይላል። 2000-3000 አካባቢ ነው ዋጋው። እሱ መድኃኒት ሾተ ላይ የመከሰት እድልን ሾተ ላይ ሳይከሰት ነው መወሰድ ያለ። ሾተ ላይ ሁኔታ ከተከሰተ በኋላ መድኃኒቱ አይወሰድም። አሁንም ሌላ ችግር ያለው ምንድነው? ኢቭን በአንዳንድ የጤና ባለሙያዎች ዘንድም ሾተ ላይ መከሰት አለመከሰቱን የምናውቅበት ምርመራ አለ። ይሄ ምን ይባላል? ኢንዳይሬክት ኩምብስቲስ ይባላል። ይሄ ኢንዳይሬክት ኩምብስቲስ ኔጌቲቭ መሆን አለበት አንታይዲ ለመስጠት። ስለዚህ ይህ ምርመራ ተደርጎላችሁ ቴስቱ ኔጌቲቭ ሲሆን ሾተ ላይ የለም ማለት ነው። ስለዚህ ሾተ ላይ የምንለው ሁኔታ ቀጣይ እንዲከሰት የምንሰጠው መድኃኒት አንታይዲ ኢሚዩኖ ግሎቡሊን ይባላል። ስለዚህ እሱን መውሰድ የሾተ ላይ መከሰት እድልን ከ95% በላይ በሆነ ውጤታማነት ይከላከላል ማለት ነው። ስለዚህ መከላከልን የመሰለ ነገር የለም። ይሄን እንድትይዙልኝ እፈልጋለሁ። ሾተ ላይን መከላከልን የመሰለ ነገር የለም። ከተከሰተ በኋላ ግን ህክምናው ከባድ ነው። ያው ህክምናዎች አሉት እንዳልኳችሁ፣ ህክምናው ከባድ ነው። ከባድ ቢሆን አሉት፣ እኛ ሀገርም ይሰጣል። ግን ትልልቅ ሆስፒታሎች ላይ ያለ የህክምና አይነት ነው። ስለ ህክምናው እናወራለን። ስለዚህ የምንከላከለው በዚህ ነው። ግን ከአንታይዲ በተጨማሪ የምንከላከልባቸው መንገዶች ምንድናቸው? አንደኛ ደም መውሰድ ግዴታ ከሆነ ለምሳሌ በሌላ ምክንያት ደም መለገስ ካለብን የደም አይነቱ ኮምፓቲብል መሆን አለበት። እዛ ላይ መጠንቀቅ ያስፈልጋል። ከዛ ውጭ አንታይዲ እንግዲህ የምንሰጥባቸው ሁኔታዎች አሉ። አንታይዲ መቼ ይሰጣል የሚለውን እናወራ እዚህ ጋር። አንታይዲ አንደኛ ይህ ሁኔታ ሾተ ላይ ሳይሆን ሾተ ላይ እንዲፈጠር መሟላት ያለበት ሁኔታ ያልነው አለ አይደለ? የእናት የደም አይነት ኔጌቲቭ፣ የልጅ ፖዚቲቭ። ያው የልጅ ፖዚቲቭ መሆኑን አናውቅም አይደል? ሆድ ውስጥ ስለሆነ ጽንስ ውስጥ ስለሆነ የአባት ብንለው ይሻላል። ስለዚህ የአባት ወይም የባሏ የባለቤት ፖዚቲቭ የእናት ኔጌቲቭ ከሆነ ምንድነው ማድረግ ያለብን ማለት ነው? የመጀመሪያ ልጅ ከሆነ 28 ሳምንት ላይ ያው በተለምዶ ስለሚባል ሁለትና ከዛ በላይ ከሆነ ግን 28 ሳምንት ላይ ሆኖ አንታይዲ ያሰራል። ያው አንታይዲ መሰራት ኢንዳይሬክት ኩምብስቲስ መሰራት ግዴታ። ስለዚህ ኢንዳይሬክት ኩምብስቲስ አሰረታል። ይሄ ሁኔታ ካለ ወይም ደግሞ የእናት የደም አይነት ኔጌቲቭ የባል ፖዚቲቭ ከሆነ አንታይዲ 28 ሳምንት ላይ በእርግዝና ጊዜ መሰጠት አለበት። አንድ ይሄ ነው። ሁለተኛ ይሄ ሁኔታ ኖሮ አሁን ያልኳችሁ ሁኔታ ኖሮ ከወለደች በኋላ በ72 ሰዓት ውስጥ አንታይዲ ድጋሚ መወሰድ 2። ስለዚህ እነኚህ 2 ነገሮች አሉ። ልዩነቱ ምንድነው? ከወለደች በኋላ ሲሆን ልጅ ስለተወለደ የልጅ የደም አይነትም ቸክ መደረግ አለበት። የልጅ የደም አይነት ኔጌቲቭ ከሆነ የልጅ የደም አይነት ግን ፖዚቲቭ ከሆነ ግዴታ አንታይዲ ያስፈልጋል። በ72 ሰዓት ውስጥ መሰጠት ይሄ ነው። ከዛ በተጨማሪ ግን የተለያዩ ምርመራዎች አሉ። በእርግዝና ጊዜ ለሌላ ጉዳይ የሚሰሩ ምርመራዎች ለምሳሌ አሚኒዮሴንቴሲስ የሚባል አለ፣ ኦሪዮኒክ ብለድ ሳምፕሊንግ የሚባል አለ። ልጁ ለምሳሌ በመቀመጫው ይመጣና ወደ ጭንቅላት ለማዞር
የሚደረግ ኤክስተርናል ሴፋሊክ ቨርዥን የሚባል አለ፣ ኢሲቪ የሚባል አለ። እነኚህ ፕሮሲጀሮች ሌሎችም ሲሰሩ ውርጃ ካለ በእነኚህ ሁኔታዎች ሁሉ ውስጥ አንታይዲ መሰጠት አለበት። ስለዚህ ሌላ ጊዜ ደግሞ ሾተ ላይ ከተፈጠረ በኋላ ወይም ደግሞ እናትየዋ አንቲቦዲ ከፈጠረች በኋላ ህክምናው ምን ይመስላል የሚለውን እናወራለን። ቻናላችንን ሰብስክራይብ አድርጉልን፣ ሼር አድርጉልን፣ ላይክ አድርጉልን። በጣም ብዙ ነገሮችን እንማማራለን። በተለይ በህብረተሰቡ ዘንድ ብዥታ የሚፈጥሩ ጥያቄዎችን እያነሳን እንወያያለን። ዶክተር ማስረሻ ነኝ። ሰላም ሁኑልኝ።